የብልጽግና መንግስት 33000 የፋኖ አባላት እጅ ሰጡኝ ሲል ተናገረ። የፌዴራሉ ፍርድ ቤት በቴዲ አፍሮ ጉዳይ አዲስ ውሳኔ ማሳለፉ ተነገረ። በህወሓትና በጀነራል ታደሰ ወረደ አስተዳደር መካከል ከፍተኛ ግጭት መፈጠሩ የተነገረ ነው። ወርቅ በኮንትሮባንድ መንገድ ሲነግዱና ሲያዘዋውሩ የነበሩ የመከላከያ ጀነራሎች መያዛቸው ተነገረ። አሜሪካም በኢራኑ ጦርነት ከ25 ቢሊዮን ዶላር በላይ ማውጣቷ ተነገረ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎችን ይዘን ቀርበናል። ትኩስና ወቅታዊ መረጃዎችን እንዲደርሷችሁም ሸገር ቲዩብን ሰብስክራይብ፣ ላይክ እያደረጋችሁም አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። የብልጽግና መንግስት 33000 የፋኖ አባላት እጅ ሰጡኝ ሲል ተናገረ። መንግስት በጽንፈኝነት የፈረጃቸው ከ33000 በላይ የፋኖ አባላት እጅ እንደሰጡት አስታውቋል። 3 ዓመት ገደማ ከመንግስት ጋር እየተዋጉ ከሚገኙት የፋኖ አባላት መካከል ከ33000 በላይ የሰላም አማራጭ ተቀብለው እጅ መስጠታቸውን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ተናግሯል። የቢሮ ኃላፊው በጽንፈኛ ቡድንነት የገለጹት የፋኖ ኃይልም ህዝባዊ ድጋፍና ተቀባይነት በማጣቱ ተዳክሟል ብለዋል። የክልሉ መንግስት ታጣቂዎች ተዳክሟል ቢለም ከሸዋ እስከ ወሎ ከጎንደር እስከ ጎጃም የተለያዩ አካባቢዎች ውጊያዎች መቀጠላቸውን መከላከያ ሰራዊት የሚያወጣቸው መረጃዎች ያሳያሉ። የፋኖ ኃይሎች በአሁኑ ሰዓት በአማራ ክልል ከ600,000 በላይ ተዋጊ ኃይል እንዳላቸው ይነገራል። ይህ ኃይል ከፍተኛ ቁጥር ያለው ነው። ከዚህ መካከል 33000 እጅ ቢሰጥ እጅግ ዝቅተኛም ሊባል ይችላል። ነገር ግን ከ600,000 በላይ የፋኖ ኃይል ሰልጥኖ እስኪታጠቅ ድረስ ብልጽግና ምን እየሰራ ነው የሚለው አጠያቂ ነው። በአሁኑ ሰዓት በዓለም አቀፍ ሪፖርቶች መሰረት የፋኖ ኃይሎች 90% የአማራ ክልልን መቆጣጠራቸው እየተነገረ ነው። በቀጣይም ከትግራይ ተዋጊ ኃይል ቲዲኤፍ ጋር በመጣመር 4 ኪሎ የመሸገውን ኦህዴድ ብልጽግናን ለማስወገድ ውጊያ እንደሚጀምሩና ይህም በአሜሪካው ሲአይኤ ጭምር እንደታቀደ መረጃዎች እየወጡ ነው። የፌዴራሉ ፍርድ ቤት በቴዲ አፍሮ ጉዳይ ውሳኔ ማሳለፉ ተነገረ። የተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የረጅም ጊዜ ወዳጅና ቃል አቀባይ ማህሌት ሰለሞን እንዲሁም ሌሎች አብሯቸው ያሉ ሰዎች ዓርብ ዕለት ፍርድ ቤት ቀርበው ተጨማሪም የ14 ቀናት የምርመራ ጊዜ ተፈቅዶባቸዋል። የእስር በገጽታው ሲታይ ተራ የፖሊስ ምርመራ ሊመስል ይችላል። ነገር ግን ከድርጊቱ ጀርባ ያሉትን ሁነቶች በጥልቀት ስንመረምር የኢትዮጵያን የፍትህ ስርዓትና የፖለቲካ ትኩሳት ፍንትው አድርጎ የሚያሳዩ በርካታ ጥያቄዎች እንዲነሱ ያስገድዳል። ተጠርጣሪዎቹ ባለፈው ዓርብ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት የቀረቡ ሲሆን መርማሪ ፖሊስ የጀመረው ምርመራ ለማጠናከርና ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ 14 ቀናት እንዲፈቀድለት ችሎቱን ጠይቋል። ፍርድ ቤቱም የፖሊስን አቤቱታ መርምሮ በመቀበል የተጠየቀውን የ14 ቀናት የምርመራ ጊዜ ፈቀደ ሲሆን የምርመራ ሂደቱን ተከታትሎ በቀጣይ ትዕዛዝ ለመስጠት ተለዋጭ ቀጠሮ መስጠቱን የታሳሪ ቤተሰቦች አረጋግጠዋል። በመጀመሪያ ደረጃ የፌዴራል ፖሊስ በአርቲስት ቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝም ብሎ በይፋ መግለጫ መስጠት ለምን አስፈልገ የሚለው አበይ ጥያቄ ነው። እጅግ አሳሳቢው ጉዳይ ፖሊስ የጠየቀው የ14 ቀናት ተጨማሪ ምርመራ ጊዜና የፍርድ ቤቱ ፈቃድ ነው። በኢትዮጵያ የፍትህ ስርዓት ውስጥ ፖሊስ ሰዎችን አስሮ ምርመራ አልጨረስኩም በማለት ጊዜ ቀጠሮ መጠየቅ የተለመደና የሰብአዊ መብት ተሟጋቾች አጥብቀው የሚተቹት አሰራር ነው። አንድ ግለሰብ ታሰሩ በፊት በቂ ማስረጃ ሊሰበሰብ ሲገባ አስሮ ማስረጃ መፈለግ የዜጎች መብት የሚጥስ ነው። ማህሌት ሰለሞንና አብሯት የታሰሩ ሰዎች የአገር ደህንነትን የሚፈታተን ምን አይነት ውስብስብ ወንጀል ሰርተው ነው ፖሊስ በእነዚህ ሁሉ ቀናት ማስረጃ ማቅረብ አቅቶት ተጨማሪም 14 ቀናት የጠየቀው? ፍርድ ቤቱስ የፖሊስን ጥያቄ ያለምንም ተግዳሮት ለምን ተቀበለ? ይህ አካሄድ በኢትዮጵያ ፍርድ ቤቶች የፖሊስ ጥያቄን ከማጽደቅ ባለፈ የዜጎችን
የዋስትና መብት ለማስከበር ያላቸው ነጻነት ጥያቄ ውስጥ ከቷል። የነ ማህሌት ሰለሞን እስርና የፖሊስ ቴዲ አፍሮን አልነካውም ማስተባበያ የሀገሪቱን የፍትህ ስርዓት ፖለቲካዊ መልክ ያሳያል። እስሩ ግለሰቦቹን በሕግ ከመጠየቅ ባለፈ በቴዲ አፍሮና በደጋፊዎቹ ላይ ስነ ልቦናዊ ጫና ለመፍጠር ያለመ ነው የሚል ጥርጣሬን የሚያጭር ነው። የፍትህ ስርዓቱ በእውነት ገለልተኛ ከሆነ ፖሊስ ማስረጃውን አጠናቆ ክስ መመስረት እንጂ ግለሰቦችን በእስር እያንገላታ ማህበራዊ ትኩሳትን በቃላት ለማብረድ መሞከር የለበትም። በሌላ በኩል ከነዚህ ግለሰቦች መታሰር ጋር ተያይዞ በድምፃዊ ቴዎድሮስ ካሳሁን ዙሪያ በተለያዩ አቅጣጫዎች ሲነሱ የነበሩ ስጋቶችንና መረጃዎችን በተመለከተም አርቲስቱ በአሁኑ ሰዓት በመኖሪያ ቤቱም በሰላም እንደሚገኝ ለማወቅ ተችሏል። የመከላከያም ከፍተኛ ጀነራሎች ወርቅ በኮንትሮባንድ እየነገዱ እንዳለም እየተነገረ ነው። የፌዴራል ፖሊስ በበኩሉም በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ በተጨባጭ አረጋግጫለሁ ብሏል። የፌዴራል ፖሊስ ኮንትሮባንድ ለመከላከል ባደረጋቸው ኦፕሬሽኖች በዚሁ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የጸጥታ ተቋሙ የኮንትሮባንድ ዕቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጀነራሉ ባለፈው 9 ወር ብቻ 20.5 ቢሊዮን ብር ግምት ያላቸው የወጪና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቋል። የፌዴራል ፖሊስ ዋና አዛዡ ይህን ያስታወቁት የመስሪያ ቤታቸውን የ9 ወራት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። ኮሚሽነር ጀነራል ደመላሽ በዚህ ሪፖርታቸው ሕገወጥ የኮንትሮባንድ ንግድን የመከላከል ሰፊውን ስራ የሚሰራው የፌዴራል ፖሊስ መሆኑን አመልክተዋል። ይህ ስራም ከጉምሩክ ኮሚሽንና ከክልል ጸጥታ ኃይሎች ጋር በመቀናጀት የሚከናወን መሆኑንም ዋና አዛዡ ጠቁሟል። በዚህ የቅንጅት ስራም በ2017 ዓመት 15.6 ቢሊዮን ብር ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎችን በቁጥጥር ስር መዋል መቻሉን አስረድቷል። ሪፖርቱ የቀረበለት የፓርላማው የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋም ያከናወነው ስራ የሚበረታታ እንደሆነ ገልጿል። የኮንትሮባንድ ንግድን አሳሳቢ ሲል የጠራው ቋሚ ኮሚቴው ችግሩን ከመሰረቱ ለመፍታትና ለመቀነስ የተከናወነ አባይ ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጥበት ጠይቋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኮንትሮባንድ የሚነግዱ የመንግስት ባለስልጣናት የለም ይበሉ እንጂ ከመከላከያም ከፍተኛ አዛዦች ጀምሮ እሳቸው ደመላሽ ገብረ ሚካኤል ጨምሮ በርካታም የፌዴራል ፖሊስ አባላት በህገወጥ የኮንትሮባንድ ንግድና ዝርፊያ ላይ እንደተሰማሩ መረጃዎች እንደወጡም የሚታወስ ነው። ራሳቸው እየዘረፉ ዘርፈናል ብለውም በፓርላማ ቢናገሩ ነበር የሚያስገርመው የሚሉ ሪፖርቶችም እየወጡ ነው። በቅርቡም የመከላከያ ሰራዊቱ የቀድሞ የምዕራብ እዝ አዛዥ ጀነራል መሰለ መሰረት 10 ኪሎ ግራም የሚጠጋ ወርቅ ከአሶሳ ይዘው ቦሌ ኤርፖርት ላይ መያዛቸውና መንግስት ጉዳዩ ለመገናኛ ብዙሃን እንዳይወጣና እንዲደበቅ ማድረጉ የሚታወስ ሲሆን ነገር ግን መረጃው በመገናኛ ብዙሃን በኩል መጋለጡ ይታወቃል። የብልጽግናው ፕሬዝዳንት አብይ አህመድን ጨምሮ ቁንጮ የሚባሉ የብልጽግና ዘራፊ ባለስልጣናት በቢሊዮን የሚቆጠር የኢትዮጵያ ሀብትን ዘርፈው በተለያዩ ሀገራት ማከማቸታቸውም የሚታወቅ ነው። በሪል ስቴት ስም፣ በትራንስፖርት ስም የብልጽግና ዘራፊ ባለስልጣናት ያከማቹት ሀብት በርካታ እንደሆነም ይናገራል። በቅርቡም ዓለም አቀፍ መገናኛ ብዙሃኖች ባወጡት መረጃ የብልጽግና ከፍተኛ የሚባሉ ባለስልጣናት በነዳጅ ዝርፊያ ላይ ተሰማርተው መገኘታቸውን መረጃ ማውጣቱና ማጋለጡም የሚታወስ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሪዮት ሚዲያ ላይ ቀርበው በሰጡት ቀጥተኛና ጠንካራ ቃለ ምልልስ በክልሉ እየታየ ባለው የፖለቲካ ሽኩቻና የዘንድሮውን የምክር ቤት መልሰናል በሚለው የደብረጽዮን ገብረ ሚካኤል ህወሓት እንቅስቃሴ ላይ ያላቸው ጥልቅ ስጋት ገልጸዋል። ፕሬዝዳንቱ ይህ አካሄድ አጥፊና ትግራይን ችግር ውስጥ የሚከት ነው ሲሉ ወቅሰዋል። ጀነራል ታደሰም የድሮ ምክር ቤት መልሰናል በሚል እየተደረገ ያለው የአንዱ ወገን እንቅስቃሴ የትግራይን ህዝብ ወደ ሌላ ጦር
ጦርነትና ግጭት ሊወስድ የሚችል የእብደት አካሄድ ነው ብለዋል። ከዚህ ግርግር ይልቅ በተለያየ አሰላለፍ አክሩፎ የተቀመጠውን ትግራይ ሰብስበን ክልሉን ወደ ተሻለ ምዕራፍ ስለማሸጋገር መጨነቅ አለብን ሲሉ አሳስበዋል። በክልሉም ነገሮች እየተካረሩ ቢሄዱም የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸውም ፕሬዝዳንቱም በግልጽ ተናግረዋል። እንደዛም የማድረግ መብት እንዳለን ባውቅም እኔ ግን አላደርገውም የሚሆነውን እናያለን ብሏል። በተጨማሪም መረካከብ የሚባል አርቲፊሻል ጨዋታ ውስጥ እንደማይገቡና የሚያስረክቡትም ነገር እንደሌለ ገልጸው የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተደምጠዋል። ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ጀነራል ታደሰም ዋነኛ ፍላጎታቸው ህዝቡ ከጊዜ አስተዳደር ወጥቶም በራሱም በመረጠው ቋሚ መንግስት ይተዳደር ማየት መሆኑ ገልጿል። አሁን ያለውን አጋጣሚ ለግርግር ሳይሆንም ለመልካም ዕድል መጠቀም እንደሚገባ መክሯል። ይህ የጀነራል ታደሰ ወረደ ንግግርም በክልሉ አስተዳደርና በዋታ አመራሮች መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያሳይ እንደሆነ የፖለቲካ ተንታኞች እየገመገሙ ይገኛሉ። በኢራን $1 ምንዛሬ 1.8 ሚሊዮን ሪያል መድረሱ ተዘገበ። የኢራን ብሔራዊ መገበያያ የሆነው ሪያል በዛሬው ዕለት በከፍተኛ ሁኔታ መውደቁ ተዘግቧል። ኤቢሲ ኒውስ እንደዘገበው ፌብሩዋሪ 28 የተጀመረው ጦርነት ተከትሎ የኢራን ሪያል ያን ያህል ለውጥ አላሳየም ነበረ። ምክንያቱ ደግሞ አገሪቱ ከውጭ የምታስገባቸው ምርቶች አነስተኛ ስለነበሩ ነው። ይሁንና ካለፉት 2 ቀናት ወዲህ ግን ሪያል በከፍተኛ ደረጃ መውደቅ ጀምሮ ዛሬ ሪካርድ በያዘ ሁኔታ ቅናሽ አሳይቷል። እንደ ዘገባው በአገሪቱ ይፋ ምንዛሬ ዛሬ $1 ዋጋ 1.3 ሚሊዮን ሪያል ቢሆንም በጥቁር ገበያ ግን 1.8 ሚሊዮን ሪያል በበለጠ ዋጋ እየተመነዘረ ነው። ይህን በ2 ቀናት ውስጥ የ15% ጭማሪ እንደታየበት ያመለክታል። ዘገባው እንደሚገልጸው ኢራን ከምግብ እስከ መድኃኒትና ከኤሌክትሮኒክስ እስከ ጥሬ ዕቃም ከውጭ የምታስገባ ሀገር እንደመሆኗ የምንዛሬዋ መውደቅ በአገሪቱ ገበያ ላይ ትልቅ ተጽዕኖ የሚፈጥር ይሆናል። ይህ በእንዲህ እንዳለ አሜሪካ የኢራን ጦርነት ከተጀመረ ጀምሮ ከ25 ቢሊዮን ዶላር በላይ ወጪ እንዳወጣች እየተሰማ ይገኛል። አብዛኞቹ ለተተኳሽና ለመሳሪያ ቅያሬ እንደወጣም እየተዘገበ ነው። በቀጣይ አሜሪካ የመከላከያ በጀቷን ወደ 1.5 ትሪሊዮን ዶላር ለማሳደግ ማቀዷም መረጃዎች እየወጡ ይገኛሉ። ከሸገር ቲዩብ ለዛሬ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በያላችሁበት መልካም ጊዜ ተመኘን።